ሰላም እንደምን አላችሁ። ይሄ ቪዲዮ የተሰራው ለጀማሪ ፎሬክስ ትሬደሮች ነው። ጀማሪ ፎሬክስ ትሬደሮች ይሄ ቪዲዮ በጣም ሄልፕ ያደርጋችኋል ብለን እናስባለን እና ዛሬ ስለ ፎሬክስ ምንድነው ከሚለው ጀምረን ስለ አካውንት አከፋፈት አንዳንድ ነገር ናችሁ። በቀጣይ ደግሞ አካውንት እንዴት እንደምትከፍቱ እና ምን ቱሎች እንደሚያስፈልጋችሁ እዚህ ላይ ጋይድ እናደርጋችኋለን ማለት ነው። እሺ በመጀመሪያም ፎሬክስ ምንድነው ከሚለው ስንጀምር ፎሬክስ ማለት የሀገሮች ከረንሲዎች ፔር ማለት የሀገሮች ከረንሲዎች መገበያያ ገንዘባቸው ማለት ነው። እሱ ነው እዚህ ጋር መተን እሱ ነው ትሬድ የምናደርገው ማለት ነው። ለምሳሌ እዚህ ጋር ጂቢፒዩኤስዲ ይላል ፓውንድ ከዩኤስ ዶላር ማለት ነው። አሁን እሱ አንደኛው ፔር ሲዳከም አሁን ለምሳሌ ፓውንድ እዚህ ጋር ቢዳከም የዩኤስ ዶላር እየጠነከረ ነው ማለት ነው። እሱ የሚጠነክርበት ሰዓት ምን ይሆናል? የዩኤስ ዶላር ሲጠነክር ከፓውንድ የበለጠ እዚህ ጋር ማርኬቱ ምን ይሆናል? ወደ ሴል ማለት ነው። ማርኬቱ ቀጥታ ማለት ይወርዳል ወደታች ይወርዳል ማለት ነው። ተቃራኒው ደግሞ የዩኤስ ዶላር ሲጠነክር የዩኤስ ዶላር ጠንክሮ እንትን የሚል ከሆነ የጂፒፒ ግሬት ብሪቲሽ ፓውንድ ይወርዳል ማለት ነው። ጂፒፒ ጠንክሮ ደግሞ የዩኤስ ዶላር ቢዳከም ማርኬቱ ወደ ላይ ይወጣል ማለት ነው። ይሄ ነው በቀላሉ አማርኛ ስናስረዳችሁ ይሄ ነው። እንደዛ ነው የሚፈጠረው ማለት ነው። እና እንዴት ነው ሲወርድና ልክ ሊወጣ አሁን ዞሮ ዋናው ፖዚሽን መክፈት አይደለ? ፖዚሽን ለመክፈት ምን ያስፈልገናል? ስትራቴጂ ያስፈልገናል። ምን ሰዓት ነው ሲዳከም ያንን ነገር እንዴት ነው የምናውቀው የሚለው ስትራቴጂያችንን ስንገነባ ነው ማለት ነው። እሱን ወደፊት ምን ይሆናል እና በቀላሉ ፎሬክስ ማለት ይሄ ነው። ለምን ያክል ጊዜ ይሰራል? አሁን በሳምንት ምን ያክል ጊዜ ፎሬክስ ማርኬቱ ክፍት ነው? በሳምንት ለ5 ቀን ፎሬክስ ማርኬቱ ክፍት ነው። ለ5 ቀን 24 ሰዓት ሙሉ ያለ ማቋረጥ ክፍት ነው ፎሬክስ ማርኬቱ። የተለያዩ ክብረ በዓል ምናምን ከሌለ የነሱ ሀገር ላይ ባንክ ሆሊዴይስ ምናምን ከሌለ ክፍት ነው ለ24 ሰዓት 5ቱንም ቀን ክፍት ነው። በእኛ ስናየው ለምሳሌ ከእሁድ 6 ሰዓት ከ8 ሰዓት አካባቢ ከ6 ሰዓት ምናምን ጀምሮ ይከፈታል ማርኬቱ በእኛ ማለት ነው ለሊት። ከዛ እስከ አርብ 6 ሰዓት ድረስ ማርኬቱ ክፍት ነው። እስከ አርብ 6 ሰዓት ከሌሊቱ 6 ሰዓት ድረስ ማርኬቱ ኦፕን ነው የፎሬክስ ማርኬቱ ማለት ነው። ሌላኛው ደግሞ ፎሬክስ ለመጀመር ከሚያስፈልጉን ቱሎች ውስጥ አንዱ ወደ ቱሎች ስንገባ ብሮከር ያስፈልገናል እና MT5 ሜታትሬደር 5 የሚባል አለ። እነሱም በቀጣይ ቪዲዮ እንዴት አድርገን ከፍተን እንዴት እንደምናገናኝና ብሮከሩን ከሜታትሬደር 5 ጋር እንዴት ኮኔክት እንደምናደርግ በቀጣይ እናያለን። እና ሌላኛው ደግሞ ከሚያስፈልጉ ነገሮች አንዱ ቱል ካርቱን አናሊሲስ የምንሰራበት ይሄ ትሬዲንግ ቪው ይባላል። ይሄ ያስፈልገናል። ይሄን በቀላሉ ትሬዲንግ ቪው ብላችሁ ሰርች አድርጋችሁ አካውንት ሳይን አፕ ማድረግ ትችላላችሁ። ይሄ ቀላል ነው፣ ይሄን ያህል የሚከብድ ነገር አይደለም። ካላችሁ ኮሜንት ላይ ጻፉልኝና በቀጣይ አብሬ እሰራላችኋለሁ ማለት ነው። ሌላኛው ደግሞ እና ፎሬክስ ለመማር ስንሞክሩ ዶንት ለርን ኤቭሪቲንግ አት ዋንስ፣ ሁሉንም ነገር በአንዴ ለመማር አትሞክሩ። ስታርት ዊዝ ሲምፕል፣ ከትንሽ ነገሮች ጀምሩ ማለት ነው። ለምሳሌ ላይክ ሰፖርት ሬዚስታንስ ከማውጣት፣ ሰፖርት ሬዚስታንስ ከመለየት፣ ከእንደዛ ከሊኩዊዲቲ እና ከፌር ቫልዩ ጋር ከእንደዛ አይነት ነገሮች ነው መጀመሪያ ያለብን እንጂ በአንዴ ትልቅ ነገር እንትን ብለን የምንገባ ከሆነ ፌል ነው የምናደርገው። በጣም ያወዘጋግበናል። ስቴፖቹን ተከትለን መሄድ ያለብን እንጂ ገና እንደጀመርን ከብተን በማይሆን እንትን ብንል አይሆንም። በጣም ሳይኮሎጂ ተጎድተን ትተነው እንድንወጣ ነው የምንሆነው ማለት ነው። እና ፎከስ ማድረግ ያለብን ትምህርቱ ላይ ነው። ትምህርቱ ነው በቃ ራሳችንን ቢውልድ ማድረግ ነው። ስትራቴጂያችን የራሳችንን ስትራቴጂ ቢውልድ እና ሳይኮሎጂያችንን ቢውልድ ማድረግ ነው ፎከስ ማድረግ ያለብን። ሌላኛው ነገር ፎሬክስ ለመጀመር ምን ያስፈልገናል? ዴሞ አካውንት ያስፈልገናል። ዴሞ አካውንት ለመክፈት ደግሞ ብሮከር ያስፈልገናል። ብሮከር ማለት ነው። ብሮከር በቀጣይ እንዴት እንደምንከፍት እናያለን። ብሮከር ለመክፈት ያው የምንጠቀመው ኤክስነስ ነው። ኤክስነስ የሚባል ብሮከር አለ። እሱ ላይ ዴሞ አካውንት ከፍተን እንዴት አድርገን ከሜታትሬደር 5 ጋር አገናኝተን ዴሞአችንን
እንደምንሰለጥን በቀጣይ እናያለን። እና ስትጀምሩ በቃ ከዚህ ምንም ራሳችሁን ሳትጨናነቁ በቃ መጀመር ነው ማለት ነው። በቀጣይ ብሮከር እንዴት እንደምንከፍትና ከሜታትሬደር 5 ጋር እንዴት ኮኔክት እንደምናደርግ በቀጣይ እናያለን። እስከዛ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፒስ